አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? እኔ ያለው አልሐምዱሊላህ። ማታ ላይ ፕሮግራሙ እንዴት ነበረ? አያችሁ የክርስቲያኖችን ቅሌት። እኔ መሳደብ ፈልጌ አይደለም ክርስቲያኖቹን ሳይሆን የእፎይን ቅሌት አያችሁ። እሱ ተሳዳቢ ነው። ያው ድሮ የተባለው ውይይት ነበረ። እሱ ግን መጥቶ ሌላ ርዕስ ነው ያነሳው ከርዕሳቸው ውጪ። መጀመሪያ ርዕሳቸው ምን ነበረ? እውነተኛ ጌታ አላህ ነው ወይስ እግዚአብሔር ነው የሚለው ነበረ። እሱ ግን ሰዓትም አላከበረም ነበር አንደኛ ነገር። ሁለተኛ ነገር ደግሞ መጥቶ ተሳደበ። እሱ የታወቀ ነው፣ በግ ነው እናውቃለን። ግን ሁስዬ በጣም ነው የኮራንብህ። በጣም ጀግና ኡስታዝ ነው ያለን። እሱ በንግግርና በማስረጃ ተረጋግቶ፣ ያ ግን ፊቱ ቅልጥ ብሎ ነበረ ፈርቶ ማለት ነው። እፎይ ማለት ማን ነው? እፎይ ማለት ተሳዳቢ ነው። እፎይ ማለት ይሄ ነው። ይሄ ባለጌ ቅድሚያ የሰራትን ሰሞኑን የሰራትን የባለጌ ኡስታዛችሁ እስከተን